ከአዲስ አበባ 170 ኪሎ ሜትር ርቄ ያለሁት ወልቂጤ ዩኒቨርሲቲ ነው። እዚህ የመጣሁት ደግሞ አንድ ጀግና ሴት ላደንቅ ነው። ይቺ ሴት ማለት የዩኒቨርሲቲ ተማሪ ሆና 3 ስራዎችን የሞከረች ከተመረቀች ገና 7 ወሯ ነው። ግን እዛው ወልቂጤ ዩኒቨርሲቲ አካባቢ ተማሪዎች የሚሰበሰቡበት ካፌና ሬስቶራንት የከፈተች ይህን የመሰለ አገልግል በወልቂጤና አካባቢዋ የምታቀርብ ጀግና ወጣት ነች። የዚህች ልጅ ቪዲዮ በሚሊዮን እይታ እንዲገባ ሁላችሁም ኮፒ ሊንክ ኮሜንት ያደረጋችሁ ለሌሎችም አርአያ እንድትሆን አድርጓት። በጣም ጀግና ሴት ነች። ወልቂጤ ያላችሁ፣ ጉብሬ ያላችሁ፣ ወልቂጤ ዩኒቨርሲቲ፣ ወልቂጤ ሆስፒታል የተለያየ ጉዳይ ያላችሁ ዘመድ መጠየቅ የምትፈልጉ ሁሉ እቺ ልጅ በማዘዝ እንድታበረታቷት። ሌሎች የዩኒቨርሲቲ ተማሪዎችም ተመርቀው ወጥተው ከመንግስት ወይም ከሌላ አካል ስራ ከመጠበቅ ባለፈ ገና ዩኒቨርሲቲ ከሚገቡ ጀምሮ ለራሳቸው ስራ ፈጣሪ እንዲሆኑ ለሌሎች አስተማሪ ትሆናለችና ሌሎች ሚዲያዎችም እንድታቀርቧት ታሪኳን እንድታጋራ እጠይቃችኋለሁ። ዛሬ በጣም በጥድፊያ ነው የመጣሁት። ይሄ አገልግል በ30 ደቂቃ ውስጥ ነው የተሰራው ሩጫ ላይ ስለሆንኩኝ። በቀጣይ ግን ሰፋ ያለ ታሪኳን የሚያሳይ ሚኒ ዶክመንታሪ ለእናንተ አቀርባለሁ። በወልቂጤና አካባቢዋ ያላችሁ ሰዎችም ለተለያየ ፕሮግራምም ታቀርቢያለሽ አገልግል፣ የፍስክም የጾምም። ማውራት ብዙ አይደለችም ወይስ ታወሪያለሽ? እንደዛ ሌላ ቀን አስወራሻለሁ። ዛሬ እኔ ነኝ ብቻ ነኝ ማወራው። ሁላችሁም እዘዟት። ስልካችሁ እዚህ ቪዲዮ ላይ አለ። ይሄ ቪዲዮ ለብዙዎች እንዲደርስ ሼር፣ ኮሜንት፣ ኮፒ ሊንክ አድርጉላት። ይመቻችሁ።